አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። ሰማይን ያለ ምሰሶ ምድርንም ያለ መሠረት ያጸናው እርሱ ነው። ሥራ ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። የባሕርን ጥልቀት የመጠነ ዳርቻዋን የወሰነ እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። ማዕበል ነፋሱን የሚገስጽ ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔርን ሥራ ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። ንጹሕ ባሕሪ ነው ሁሉን የሚገዛ የነገሥታት ንጉሥ አልፋና ኦሜጋ ዘላለም እርሱ የማይለወጥ እግዚአብሔርን ሥራ ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። ጥበብን የሚሰጥ ጥበበኛ ፍርድ የሚያደርግ እውነተኛ ዳኛ እንደ እርሱ ያለ ከቶ አይገኝም። እግዚአብሔርን ሥራ ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። ማዕበል ነፋሱን የሚገስጽ ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔርን ሥራ ድንቅ ነው በሉት። እግዚአብሔርን
አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። የባህርን ጥልቀት የመጠነ ዳርቻዋን የወሰነ እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት። ሥራ ግሩም ድንቅ ነው በሉት። እሺ፣ ስለ መዝሙሩ ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በዚህ መዝሙር ተገናኝተናል። እግዚአብሔርን አመስግኑ፣ ሥራህ ግሩም ድንቅ ነው በሉት በሚለው መዝሙር ዙሪያ ነው የምንነጋገረው። ስለ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ መዝሙር ብዙ መልእክት ነው ያለው። አንድ መዝሙር በጣም ብዙ መልእክት ነው ያለው። ነገር ግን ዋና ዋና ሀሳቡን ነው እኔ ለማየት ሞክረው። ምክንያቱም መዝሙር ስንዘምር ዝም ብለን ለሞቅታ ወይም መዝሙሩ ስለሚያምር ወይም ዜማው ስለሚያምር ደስ እንዲለን ሳይሆን አምልኮ ነው፣ ለእግዚአብሔር ነው የምናቀርበው። እግዚአብሔርን የምናመሰግንበት፣ ቅዱሳንን እንደየክብራቸው የምናመሰግንበት፣ ለእመቤታችን፣ ለቅዱሳን፣ ለሰማዕታት፣ ለመላእክት፣ ለሁሉ እንደየክብራቸው እንደየደረጃቸው የምናመሰግንበት የምናከብራቸው በመዝሙር ነው እና መዝሙር አንዱ የአምልኮ መንገድ ነው ማለት ነው እና ደስ ያለው ቢኖር ይዘምር እንደተባለው ደስ ሲለን ለእግዚአብሔር ምስጋና እናቀርባለን ማለት ነው እና እግዚአብሔርን አመስግኑ፣ ሥራ ግሩም ድንቅ ነው በሉት የሚል ነው የዛሬው መዝሙር እና መዝሙር 135 በቅንፍ 136 ላይ እግዚአብሔርን አመስግኑ የሚል ቃል አለ። መዝሙር 135 በቅንፍ 36 ላይ እና እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና፣ የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና፣ የጌቶችን ጌታ አመስግኑ እያለ ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና ይላል እና እዚህኛው መዝሙር ላይ የባህርን ጥልቀት የመጠነ ዳርቻዋን የወሰነ እግዚአብሔርን አመስግኑ፣ ሥራ ግሩም ድንቅ ነው በሉት። ስለዚህ የእግዚአብሔርን ሥራ ድንቅነት ነው የምንመለከተው ማለት ነው። ሥራ ግሩም ድንቅ ነው፣ ሥራ ግሩም ድንቅ ነው እያልን እግዚአብሔርን እናመሰግናለን ማለት ነው። የቤተክርስቲያን ታሪክ ላይ አንድ አባት ሁል ጊዜ እግዚአብሔር ሥራ ግሩም ያንተ ሥራ ድንቅ ያንተ ሥራ ይላሉ። ያዩትን ነገር ሁሉ በሄዱበት ግሩም ያንተ ሥራ ድንቅ ያንተ ሥራ። ይህን ታሪክ ታውቁት ይሆናል። አንድ አባት አንድ ገዳማዊ አባት ስማቸው አሁን ለጊዜው ጠፍቶኛል እና በሄዱበት ሁሉ ግሩም ያንተ ሥራ ድንቅ ያንተ ሥራ፣ ሰው ቢሰድባቸውም ግሩም ያንተ ሥራ ድንቅ ያንተ ሥራ፣ ዛፉንም ያያሉ ግሩም ያንተ ሥራ ድንቅ ያንተ ሥራ እና ውሃ ዳር ሄዱና ውቅያኖስ ዳር ሄደው ግሩም ያንተ ሥራ ድንቅ ያንተ ሥራ ይላሉ ውቅያኖሱን እያዩ። ከዛ ዘንዶ መጣ። ዘንዶ ሲመጣ ሰው ሁሉ ሲሸሽ ዘንዶውን እያዩት ግሩም ያንተ ሥራ ድንቅ ያንተ ሥራ ይላሉ። ከዛ ሊበላቸው አፉን ሲከፍት የአፉን ስፋት፣ የጥርሱን አይነት፣ ምላሱን፣ የእግዚአብሔርን ተፈጥሮ አዩና አሁን አፉንም ራሱ ውስጡን አይተው ግሩም ያንተ ሥራ ድንቅ ያንተ ሥራ አሉ
ከዛ የእግዚአብሔር መልአክ መጥቶ አዳናቸው። ጻድቅ ስለነበሩ ዘንዶውን ቆረጠውና አዳናቸው። አሁንም መልሳቸው ምንድነው? ግሩም ያንተ ስራ ድንቅ ያንተ ስራ ነው። ስለዚህ በነገሮች ሁሉ እግዚአብሔር ስለሆነ ነገሮችን የሚያከናውነው እግዚአብሔር ስለሆነ ግሩም ያንተ ስራ ድንቅ ያንተ ስራ እንላለን ማለት ነው። እግዚአብሔርን አመስግኑ፣ ስራ ግሩም ድንቅ ነው በሉት ሚል ማለት ነው። እና ሰማይን ያለ ምሰሶ ምድርን ያለ መሰረት ያጸናው እርሱ ነው፣ ስራ ድንቅ ነው በሉት። ማዕበል ንፋሱን የሚገስጽ ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔር ስራው ድንቅ ነው በሉት። ማዕበል ንፋሱን የሚገስጽ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 4 ቁጥር 35 ጀምሮ አንድ ታሪክ እናገኛለን። ከሐዋርያት ጋራ በታንኳ በጀልባ ባህር ተሻግረው እየሄዱ እያለ ታንኳው በጣም ተናወጠ። ማዕበል መጣ፣ ማዕበል ተነሳ። ጌታችን ተኝቶ ነበር እዛው ጀልባ ውስጥ እና ልናልቅ ስንል አይገድህም ምን ብለው ቀሰቀሱት። ማዕበሉ ከማየሉ የተነሳ በጣም ከፍተኛ ማዕበል ከመሆኑ የተነሳ ውሃው ወደ ታንኳ ውስጥ እየገባ ሊሰጥሙ ደረሱ ማለት ነው ሐዋርያት እና ቀሰቀሱት። ከዛ እሱ ንፋሱን ገሰጸው፣ ማዕበሉንም ጸጥ በል ብሎ አዘዘው። ከዛ ይህ ማን ነው አሉ ሐዋርያት። ንፋስ አውሎና ንፋሱ ውሃው ማዕበሉ የሚታዘዝለት ይህ ማን ነው አሉ እና ይህ ታሪክ የማርቆስ ወንጌል ምዕራፍ 4 ቁጥር 35 ጀምሮ አለ እና እዚህ መዝሙር ላይ እንግዲህ እስካሁን ሁለት ጠቅሻለሁ ከመጽሐፍ ቅዱስ ውስጥ እያሳጠርኩ አንደኛው መዝሙረ ዳዊት ምዕራፍ 35 በገነት 36 ላይ የእግዚአብሔርን አመስግኑ ቸር ነውና እንደዚህ እንዲያደረገ የሚል ብዙን ጊዜ የምንጸልየው ጸሎት ነው። ስለዚህ የእግዚአብሔርን አመስግኑ፣ ምድርን በኋላ ያጸና እንደዚህ ያደረገ የሚለው ተጠቅሷል በአንድ ስንኝ ላይ ማለት ነው። መዝሙር በጣም ብዙ መልእክት አለው ምለው ለዛ ነው። ሁለተኛ ማዕበል ንፋሱን የሚገስጽ ፍጥረቱ ለስሙ የሚታዘዝ እና ማዕበሉን ጸጥ አደረገላቸው። ከዛ እናንተ እምነት የጎደላችሁ ስለምን አታምኑም ብሎ በዚህ አስተማራቸው ማለት ነው። መጀመሪያም እሱ በምክንያት ስለሆነ ሁሉንም ነገር የሚያደርገው በዚህ መልኩ ውሃውና ንፋሱን አውሎውን አረጋግቶ ጌታችን መድኃኒታችን ኢየሱስ ክርስቶስ በጀልባ ተሻግረው እንደሄዱ ይታያል እዚህ መዝሙር ላይ ማለት ነው። ንጹሕ ባህሪ ነው ሁሉን የሚገዛ የነገስታት ንጉስ አልፋና ኦሜጋ ዘላለም እርሱ የማይለወጥ እግዚአብሔር ስራ ድንቅ ነው በሉት። ንጹሕ ባህሪ ነው ሁሉን የሚገዛ የነገስታት ንጉስ አልፋና ኦሜጋ የነገስታት ሁሉ ንጉስ የጌቶች ጌታ የነገስታት ንጉስ መሆኑን ያጠይቃል ማለት ነው። አልፋና ኦሜጋ የመጀመሪያውም የመጨረሻው ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አምላካችን መድኃኒታችን ስራው ግሩም ድንቅ መሆኑን እዚህ መዝሙር ላይ እናያለን። ጥበብን የሚሰጥ ጥበበኛ፣ ፍርድ የሚያደርግ እውነተኛ ዳኛ፣ እንደርሱ ያለ ከቶ አይገኝም። እግዚአብሔርን ስራህ ድንቅ ነው በሉት። ስለ ጥበብ ስናወራ ብዙን ጊዜ ስለ ጠቢቡ ሰለሞን ብዙ እናወራለን ማለት ነው። ብዙን ጊዜ ጠቢቡ ሰለሞን በጥበብ ህዝበ እስራኤልን ሲመራ እንደነበረ እንደ አባቱ እንደ ዳዊት የቅዱስ ዳዊት ልጅ ነውና ጠቢቡ ሰለሞን በጥበብ እግዚአብሔርን ጥበብ ስጠኝ ብሎ ለምኖ ጥበብ አግኝቶ በጥበብ ሲመራ እንደነበረ ቅን ፈራጅ እንደነበረ እና ዓለምን አይቶ ማለት ነው በሀብትም በስልጣንም በሁሉ ነገር ተባርኮ ከንቱ የከንቱ ሁሉ ከንቱ ነው እስከ ማለት ድረስ የደረሰ ነው እና ጥበብን የሚሰጠው ማን ነው? እግዚአብሔር ነው ማለት ነው። ለሰለሞን ጥበብ የሰጠው እግዚአብሔር ነው። ጥበብን የሚሰጥ ጥበበኛ፣ ፍርድ የሚያደርግ እውነተኛ ዳኛ። ስለዚህ ጥበብን የሚሰጥ ጥበብ አንድ ሰው በጥበቡ ወይ በሀብቱ መመካት እንደሌለበት ጥበብን የሚሰጠው እግዚአብሔር ስለሆነ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ስለዚህ ጥበብ ከእግዚአብሔር እንደሆነች በምድርም ሆነ በሰማይ ያለው ጥበብ ጠቅላላ
እግዚአብሔር ሲፈቅድ እግዚአብሔር ሲያኖር እግዚአብሔር መንገዱን ሲያመቻች ነውና ጥበብን የሚሰጥ ጥበበኛ ፍርድ የሚያደርግ እውነተኛ ዳኛ እንደርሱ ያለ ከቶ አይገኝም። እግዚአብሔርን ስራ ድንቅ ነው በሉት ይላል ይሄ መዝሙር። ከብዙ በጥቂቱ ለዛሬ እንግዲህ አለፍ ብዬ ነው ያየሁት እዚህ ላይ እና እግዚአብሔር ስራው ድንቅ ነው። እግዚአብሔር የፈቀደለት ሰው ወይም ሰው መማር ከፈለገ መምህር አያስፈልገውም ይላሉ አባቶች ሲናገሩ። አንድ ሰው ማስተዋሉን እግዚአብሔር ከሰጠው ጥበብ እግዚአብሔር ከሰጠው ዝም ብሎ ፍጥረታትን በማየት መማር ይችላል ማለት ነው። ዝም ብሎ መንገድ ላይ በመሄድ ፍጥረታትን በማየት የለመድናቸውን እጅግ በቃ በህይወታችን ከኛ ጋር የኖሩ ነገሮች ግን አስተውለን የማናያቸው በጣም ብዙ ነገሮች አሉ። አእዋፍ አሉ፣ ጠዋት ተነስቶ ይዘምራሉ። የሚዘምሩት ከኛ የተሻለ ህይወት ኖሯቸው አይደለም። እኛ ከነሱ የተሻለ ህይወት ኖሮን ነገር ግን ተነስተን አንዘምርም ለአምላካችን ላነጋልን ይህንን ኑሮ ለሰጠን ይህንን ህይወት ለሰጠን ምስጋና አናቀርብም። ወፎችን ብቻ አስተውሎ ቢያይ አንድ ሰው መማር ይችላል ማለት ነው። ጥበብ ነው ይሄ ራሱ። ለጎጆ ዛፍ ላይ ላለው ኑሯቸው ነው የሚያመሰግኑት። ጭረው በየመንገዱ ጭረው ለሚበሉት ነው የሚዘምሩት የሚያመሰግኑት ማለት ነው። እኛ ግን የተሻለ ህይወት እየኖርን አናመሰግንም። ስለዚህ ወፎቹን ብናይ፣ ዛፎቹን ብናይ፣ ፍጥረታቱን ብናይ፣ ሌሎችንም እንስሳት ብንመለከት የእግዚአብሔርን ስራ እናደንቃለን። ግሩም ያንተ ስራ፣ ድንቅ ያንተ ስራ እያለን ማለት ነው። ማስተዋል ብቻ። ስለዚህ ጥበብ ስጠን ብለን መጠየቅ አለብን። እዚህ ጋር መዝሙሩ ላይ ጥበብን የሚሰጥ ጥበበኛ ፍርድ የሚያደርግ እውነተኛ ዳኛ እንደርሱ ያለ ከቶ አይገኝም እንደተባለ ጥበብን የሚሰጠው ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ጥበብን ከእግዚአብሔር ለምነን አስተውለን እንደ ፈቃዱ ተመላልሰን የመንግስቱ ወራሾች የክብሩ ቀዳሾች እንድንሆን እግዚአብሔር አምላካችን ይፍቀድልን። ለዛሬ ያዘጋጀሁት ቪዲዮን ይመስላል። በመጪው ቪዲዮ እስከምንገናኝ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።